ሰላም እንዴት ናችሁ? ዛሬ የምንሰራው የፓምኪን ብሬድ ነው። የዱባ ዳቦ ማለት ነው። የምንሰራው የጾም ስለሆነ የምንጠቀመው በእንቁላል ፋንታ ተልባ ተጠቀማለሁ። እንደገና ደግሞ ሰሚ ስዊት ቾኮሌት ቺፕስ አለ እዚህ ጋር፣ ስኳር አለ፣ ብራውን ሹገር አለን፣ የደረቀ የዝንጅብል ዱቄት አለን፣ ነትመግ አለን፣ ዘይት የሱፍ ዘይት ነው የምጠቀመው፣ ሰንፍላወር ዘይት፣ ቀረፋ አለ፣ እንደገና ደግሞ ቤኪንግ ሶዳ አለን፣ የአልመንድ ወተት አለ እና ጨው አለን። የሚያስፈልጉን የግብአቱን ወይም የኢንግሪዲየንቱን ልክ በኮመንት ላይ እናስቀምጥላችኋለን። በመጀመሪያ 2 ማንኪያ የሾርባ ማንኪያ ተልባን በ6 የሾርባ ማንኪያ ውሃ እቀላቅለዋለሁ። እንዲወፍር ቀላቅዬ አስቀምጠዋለሁ ማለት ነው። እንደዚህ በደንብ ከመታነው በኋላ ሲቀመጥ ወፈር ይላል። እንግዲህ ይህን የምንጠቀመው በእንቁላሉ ፋንታ ነው ማለት ነው። አሁን ደረቅ ግብአቶቹን ወይም ኢንግሪዲየንቶቹን ጨምራቸዋለሁ። ይቅርታ ቀድም ዱቄቱን አላሳያችሁም። የምጠቀመው ኦል ፐርፐስ 2 ካፕ ዱቄት ነው። እሱን አስገባለሁ። አሁን ብራውን ሹገሩን እጨምራለሁ። እንዲሁም ሌላኛውን ስኳር እጨምራለሁ። ይሄ ደግሞ ቀረፋውና ነትማጉን እጨምራለሁ፣ ቅመሞቹን። እዚህ ጋር ደግሞ ጨውና ቤኪንግ ሶዳ አለ፣ እሱንም እጨምራለሁ። ደረቅ ግብአቶቹን አንድ ላይ እጨምራለሁ ማለት ነው። እነሱን እቀላቅላቸዋለሁ። በደንብ ከቀላቀልኩ በኋላ ደግሞ ፈሳሹን ግብአት ጨምሬ እቀላቅለዋለሁ ማለት ነው። አሁን የደረቁን ኢንግሪዲየንት በደንብ ከለወስን ካቀላቀልን በኋላ አልመንድ ሚልኩን 1/4 እሱን እጨምራለሁ። እንደገና ደግሞ ግማሽ ኩባያ ዘይት ጨምራለሁ። ይሄ 1/4 ስለሆነ 2 ጨምራለሁ ማለት ነው፣ ግማሽ ኩባያ እንዲሆንልኝ። ግማሽ ኩባያ ዘይት ጨምሬያለሁ። አሁን ደግሞ ተልባውን ቅድም የበጠበጥኩትን ይኸው እንዴት እንደወፈረ ማለት ነው፣ እሱን እጨምራለሁ። አሁን ደግሞ የፓምኪን ብሬዱን ይሄንን እጨምራለሁ ማለት ነው። ሁሉንም ጨምረናል። የደረቁንም ግብአት የፈሳሹንም ግብአት ጨምረናል። አሁን እንደባልቀዋለን ማለት ነው። ይሄው በደንብ ተደባልቋል። አሁን ደግሞ ቾኮሌት ቺፕሱን እጨምራለሁ። ይሄው አሁን ቾኮሌት ቺፕሱን ጨምረናል። የምትጨምሩት እናንተ እንደምትፈልጉት በምትፈልጉት ልክ ነው። ይሄን ያህል አንልም፣ በፍላጎታችሁ ልክ ነው። እና አሁን እሱን እንደዚህ እናቀላቅለውና እንደምታዩት በደንብ ተቀላቅሏል። አሁን ወደ መጋገሪያው እቃ ገለብጠዋለሁ። ኦቨኑን 350 ዲግሪ ፕሪሂት አድርገነዋል። አሁን ከተዋለሁ ማለት ነው። የምንጋግረው ለ1 ሰዓት ነው።
30 ደቂቃ ከተጋገረ በኋላ አሁን ደግሞ በፎይል እንሸፍነዋለን ማለት ነው። በፎይል ሸፍነውና መልሼ ለ30 ደቂቃ እጋግረዋለሁ። እንደምታዩት የፓምኪን ብሬድ ወይም ደግሞ የዱባው ዳቦ ተጋግሮ አልቋል። 1 ሰዓት ነበረ ያልነው፣ ግን በ1 ሰዓት አልበሰለም። መብሰሉን በእንደዚህ በቱስፒክ ቼክ ታደርጉታላችሁ ማለት ነው። ውስጡ ጨምራችሁ ሲወጣ ምንም ነገር ከሌለው በስሏል ማለት ነው። እንደ ኦቭናችሁ ስለሚለያይ 1 ሰዓት ግማሽ ሰዓት አለ ሳይሸፈን ማለት ነው። ከግማሽ ሰዓት በኋላ ግን በፎይል ተሸፍኖ ይጋገርና ከዛ በኋላ ቼክ አድርጉት መብሰሉን። ካልበሰለ መልሳችሁ ጨምሩት። እንደ ኦቭናችሁ ሊለያይ ስለሚችል ለማለት ነው። እኛን 10 ደቂቃ አስጨምሮናል እና ከቀዘቀዘ በኋላ ቆርሰን እናሳያችኋለን። ይሄው ፓምኪን ብሬዱ ቀዝቅዞልኛል፣ ቆርሼዋለሁ። እንደዚህ ነው የሚመስለው። ይሄ የምታዩት ቸኮሌቱ ነው። እንግዲህ እስኪ ልቅመሰውና ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ሞክሩት።